ሄሎዬ ሲቢራውን ይዘሽ ከች በይ። ገና አይደል እንዴ ሰዓቱ? ምን ነው ለመበላሸት ቸኮልሽ? በይልኝ። ኧረ ቸኮልሽ ብትይ ቸኮል ጋር መደወል አለብኝ። እኔ ግን ይሄ ነገር ቢቀርብኝ ነው የሚሻለው። ምንም እየተስማማኝ አይደለም ያለው። ያንቺ ደግሞ አንድ ላይ አንድ ሙሉ የጀመርነው ሊዶ አላ እንደቀራሽ ምን ሆኛን አላመመ ልቅ ሳብሳብ አድርጊና የረሳችሽን አለም እርሻት እንኳን ይችን ወረተኛ አለም የአባትሽንስ ሞት ረስተሽ የለም። እናንተ ልጆች ልታሳብዱኝ ነው ያላማችሁ? ስለ አባቴ ሞት አታንሱ ብዬ ስንቴ ነው የምነግራችሁ? አረናትሽ አላበርኩም ለማለት ነው። በናትሽ ውጪ እንብላ። እቤት ምግብ መስራት በጣም ነው የሰለቸኝ። ሰርታም ተብራናት መስሎ ሰላምም እንደዛ ነው። እናንተ ልጆች የብር አጠቃቀማችን ላይ ግን መጠንቀቅ አለብን እንዴ? የቤት ኪራይ እኮ እየደረሰብን ነው። ዝም አትያት። በዛ ላይ ሱሷ እንደ ንግድ ባንክ ህንጻ ጣሪያ ሊነካ ነው። ጭራሽ ውጪ እንብላ ትላናለች እንዴ? ምክርና ምግብ ከቤት ነው ስላችሁ አሻፈረኝ ያላችሁት እናንተ መስሎኝ። ጠዋትስ ቤት በልተን ነው የምንወጣው እና የኮሌጅ ተማሪ ነን። ምሳቃ ይዘን እንውጣ እንዴ? በቃ እናንተ ልጆች ጭቅጭቅ ከጀመራችሁ ማቆሚያ የላችሁም እንዴ? በቃ ተውት። ምንድነው የምታካብዱት? ግን ለምን ነገ ክላስ አንገባ? የምሬን ነው። እዛም እኮ የሚከፈል አይጠፋም። የሚከፈል ማለትሽ ነው? አትታዘቡኝና በዚህ ሰዓት ኮሌጅሽ ወዴት ነው ብትሉኝ ራሱ መግቢያውን አላውቀውም። አንቺ ደግሞ አካበድሽ። ምን ይሄን ያህል 2 ወር ነው ያልገባ ነው። ለነገሩ ከቤት ቦርሳና ደብተር ይዛን የምንወጣው ፋሚሊዎቻችን የቤት ክራይ ማለት የኮሌጅ ክፍያ እንዳያስቀሩብን አይደል? ቆይ ግን ምርቃታችን ሲደርስ ምን ልንሆን ነው? በእናታችሁ ተመራቂ ነው። ሌላ ምን እንሆናለን? ሳንማርም መመረቃችን አይቀርም፣ ተምረንም መመረቃችን አይቀርም። ይልቅ ቤት ሄደን እንጀብን። እኛ መጨረሻው ልኩኛ ይሄ ሀሳብ ያስማማኛል። እንዴ አዳሜ የብቲ ጸጉር ሲቆም ድረስ እንደዚህ መርቀነሽ የጨትሽን ኬት እንደምታመጪ እናያለን። በነገራችን ላይ ትልቅ ኤግዛም ስላለብኝ እናንተ ጋር ነው ማድሮ አሉ። እኔም አባቴን ነው የሚላት ጋር ነው ማድሮ ብዬ ነው ማስፈቅደኝ። ግን ላይብረሪ እንዴት ነው የምንገባው? ለሱ ጣጣ የለውም። የአንገት ማስገቢያ ካገኘን እዛ ክለብ ውስጥ የሚጋብዘን እናጣለን። እኔ የምላችሁ ግን በጥናት ሰበብ አድርጋችሁ አንዳችሁ ቤት ታሩ ቤተሰብ ደውሎ አይጠይቅም እንዴ? እነሱ ቢዝነሳቸውን ሲያሯጡብሽ እኛ ትዝ የምንላቸው እስቲ ያት እንግዲህ እኔን ግን ማሚ ትቆጣኛለች ልትል እኮ ነው። ኧረ ምን ችግር አለ? ያው እንደተለመደው ያንዳችን እናትና አባት ግድል ማድረግ ነው። ሁሌ ጓደኞቼ ቤተሰብ ሞተዋል እያልኩኝ ሳልስ ተማሮ ስላት ማዘር ሳባነናቀር እና የእንቅልፍ ኪኒን ሰጥሻት እንደተለመደው ለሊት ውጫ ሁልጊዜ እሱን ትንሽ ሰጣት የሆነ ነገር ብትሆንብሽ ነው ታንቺ ደግሞ እና ማዘር እንቅልፍ የላትም አልሻው። እኔ ግን በምርቃና ጣራሽ ቁጥር ከማድር ለእናቴ እንቅልፍን ኪኒን ሰጥቻት ቦታ ይቀልኛል። ወይ በቃ ሰጥቻለሁ መምጣት ሞክራለሁኝ። ግን መግቢያውን እንዴት እናገኛለን? ለሱ አታስቢ። ከበርጭ የተረፈች አጠፋም። ዊዱ ግን ለዛሬ ይበራል። ኧረ ያለ ዊዱ እንዴት ነው ምሽታችን ምሽት የሚሆነው? ጣጣ የለውም። በቃ እዛው ክለብ ውስጥ እንፈልጋለን። አሁን ቀምቀም አድርጉና በጊዜ ወጣን እንሳየው። በትንሽ አላጥል ይነጋው ማለት ነው። ቆይ ማነው እዚያ ክፍል ውስጥ ወስዶ ያስተኛል? የኔ አዳር ግን በጣም አሪፍ ነበረ። አንቺ የምር ከዛ ልጅ ጋር ደርስ እንዴ? ሜቢ ጀገን ሰናሳ ዳጠረቤዛ ላይ ቁጭ ብሎ አየሁት። በዚህ አይነቱ እኔም ከወንድ ጋር ያደርኩት ማለት ነው። አታሳሹኝ። እኔ ራሱ ትዝ የሚለኝ የሆነ ወንዶች ጠርተው መሄዳችን ነው። ይሄንና ስልክ ቁጥሩን አስቀምጦልኝ ነው ሄደው። እስቲ ሰላምዬ አንቺም ኪስሽን ፈተሽ አድርጊ። የሆነ ነገር አይጠፋም። አልገባኝም። ቆይ ምን አድርገን ነው? ምን አደረግን ነው የሚባለው? አታሳሹኝና እንደ ትናንት ነው ያበደ ምሽት አሳልፌ ያላቅም። እኔ ራሱ ከኛ በላይ ስፖንጅ ያለ አይመስለኝም ነበር። ቢሆንም ጥሩ ወንዶች ናቸው። ቢያንስ እንኳን ለቁርሳችን አላሳጡን። አረ እናንተ ልጆች ግን ወዴት እየሄድን ነው? ሰላምዬ ለጊዜው እዚህ ነን። ከዚህ በኋላ ደግሞ ያበደ ቁርስ አንጀታችን ላይ ጣል እናደርግና ወደ ፍራሻችን ነው የምንሄደው። ሲያመጣው አንዴ ነው ይላችኋል። ይሄ ነው። ሄሎ እንዴት ነህ ቤቢ? ልደውልልህ ስል እኔም በጣም ናፍቀኸኛል። በቃሽ እኔም እወዳለሁ፣ እደውልልሃለሁ። ባይ። ይሄ ግን ሼባ የሆነ ጎረምሳ ውስጥ አለ። እና ጎረምሳው ምን አለ? አራት ታስቡ የዛሬ ወጫችሁ በእኔ ነው የሚሸጥ። አቦል ማበዳም ነው ብዙ ነው።
ኧረ የኔ ቆንጆ ተረጋጊ። 30 የሆነው በምክንያት ነው። ያው እና ዝም ብለሽ ልትሄጂ ነው እንዴ? ያው እንድትጮል ፈልጋ ነበር። ስንቴ ነው የምነግርህ ቤቢ? ሊሊ መታለች። ማን አድሞ ሊሊ? ቤቢ የሲስም ሲጠራ በቃ ሁሉ ነገር ነው የሚቆመው አይደል? ፔሪዲ መጥቷል ማለት ነው። ስንተኛ ፔሪድ? ለዚህ ቀልድ እንድስቅልህ ስንት ከፍለኛለህ? ቀልዴ ካላሳቀሽ ወደ ቁም ነገር ልግባ። ቁም ነገሩ ለዛሬ አላሰቀኝም አልኩህ እኮ። ባለፈው አብራችሁ ያየኋት ጅክ እንዴት እንደተመቸችኝ አትጠይቂኝ። ማን? ሰላም ናት ሚላት? ስሟን አላስታውሰውም። እንደውም ባለፈው አንቺ የሆነ ሳቢ ፈልጋለሁ ብለሽኝ መኪና ውስጥ ተገናኝተን እያለ ራቅ ብላ ቆማ የነበረችው። ወይ ታዲያ ምን ችግር አለው? አስተዋውቀሃለሁ። ግን ከአንተ የሚጠበቀው መውረድ ብቻ ነው። እስክስታ ነው ወይ? እኔ ሀብታም ቀልድ አይፈጅም ሲባል ነው የማውቀው። ለካ ቀልድም አታውቁም። አይ አንቺ ነገር እቺ ሽጣታ ነው። ዝም ብለን ተቀመጥን። ማሽ ትመጣለች። አድሪት ሻ አንቺ በሰላም ነው? ማታ እንደዛ ለመብለጥ ተጠፋሽው? ስትታዩ ግን በመጥፋት የተጨነቃችሁ አመስሉ። የምር በጣም ነበር ያሳሰብሽኝ። ድንገት እኮ ነው ከልጁ ጋር ክለብ ውስጥ የተሰወርሽው። ግን ተመቻቻችሁ? ልጁ ግን ቅባት ነው የሚመስለው። ቀላል ተመቻቸው እንዴ? አንቺ ይሁን ወርቂታ ምትሽ ነው ብቻ ከሰውየው ሰርቄ ነው እንዳትይ። ይልቅ እናንተም ይሄን ቢዝነስ ብትቀላቀሉት ምን ይመስላችኋል? አንቺ ቆይ እንዴት ብታፈጁ ነው እንደዚህ ጥባርገሽ የመጣሽው? ቤት ወሰደኝና ወይን ልጋብዝሽ አለኝ። ከዛ ዞር ሲል ኪኒኔን ጨምሬ ያዞርኩበታ። አሪፍ ቢዝነስ ይመስላል። ግን እዛ ክለብ ደግመን መሄድ አንችልም። እናንተ ሰዎች አብዳችኋል እንዴ? ገላችንን መሸጣችን ሳይቀር ጭራሽ ሌባ ምንሆን እያላችሁ ነው? እንጂ የሰው አልመስረቅ ሌብነት አይደለም ያለሽ ማን ነው? እንደውም ሳንነካ ምንም ሳንነካካ ያገኘናትን ይዘን ላጥ ማለት ነው እንጂ። ቆይ ብንያዝስ? ሲመስለኝ ሰውየው ሚስትና ልጆች አሉት። ያንን ቤት የተከራየው ከክለብና ከኮሌጅ እያመጣች ኮችን ሊያጫውትበት ነው። አንቺን እንዴት አወቅሽ? ዋሌቱን ስፈትሽ የሰርግ ፎቶና ከልጆች ጋር አንድ ላይ የተነሳውን ፎቶ አይቼዋለሁ። ስለዚህ ሰውየው መክሰስ አይችልም ማለት ነው። ግን በዱርዬ ሊያስደበድበን ይችላል። እንዳልሽው ክለብ መቀየር ይኖርብናል። ታዲያ ምን ችግር አለው? ደግሞ አዲስ አበባ ስላለ ክለብ እንቀያይረዋለን። አስባችሁታል? ይሄን ቢዝነስ እንግዲህ ሶስታችን ባንድ ቀርሱ ብንሰራ ምን ያህል ብር እንደምናገኝ። ግን እኮ ስራው ሪስክ አለው። ኦኬ ይሄንን ስራ እኔና ሜላት እንሰራዋለን። አንቺ ግን ግዴታ መስራት ስላለብሽ ለሜላት የመጣውን ስራ ላንቺ ሰጥሻለሁ። ምንድነው ስራው? አንድ ብር መጣያ ያጣሉ ሹገር ዳዲ አለ። አይኑን ጥሎበታል። ምን? ጭራሽ ከሽማግሌ ጋር? እኔ በፍጹም ይሄንን ማድረግ አልችልም። ስሪ ተባልሽውን ትሰሪያለሽ፣ ዘና ብለሽ ትበያለሽ፣ ትጠጫለሽ፣ ሱስሽን ታጠናክሪያለሽ። አለበለዚያ ግን ሰው በሰራው ቁጭ መብላት አይቻልም። ታሳፍራላችሁ። ይሄንን ነው ስራ ብላችሁ የምትጠሩት? እና ሹገርሽ መቼ ነው የሚታጠበው ታዲያ? እንዲህ ባንዴ ትታጠባል እንዴ? የሆላንድ ላም ትታረዳለች፣ ቀስ እየተባለች ነው የምትታለበው። እና እማዬ ናፈቀች። አይናፋር ቢጤ ነሽ መሰለኝ። በነገራችን ላይ ቤቢ አሪፍ የቤት መጣው መጋፈል ያስቀመጡ እና መመስገን አይገባኝም እንዴ? በሚገባ እንጂ። ለማንኛውም በቂ ብር ስላልያዝኩኝ በአካውንት ላይ ይገባል። እና ብቻችንን ተይኝ እያልከኝ ነው? ለአራዳ ልጅ ጫፍ ማስያዝ በቂ ነው። ፍላታ ሽማግሌ። ኦኬ ብቻችሁን ተው። ያጠባው ጊዜ ገና ነው። ለጫ
ጫች ድሮም ይሄን ስራ መስራት አልፈልግም እያልኳችሁ እናንተ ናችሁ ልካችሁ ሰውየው ጋር ያስደበደባችሁ። በዛ ቢላዋማ ወርብሮ ቢወጋኝ ኖሮ ይሄኔ ሞቴ ተገላግላችሁ ነበር። ምን ቢላ ወርውሮብሻል? ይሄማ መልስ ምት ያስፈልገዋል። አረ ይቅርባችሁ እንዴ! አይታችሁ ሲል እንዴ ሰውየውን 2 በርሜል እኮ ነው የሚያክለው። እንደዚህ እንደምታስቂ ባቅ ኖሮ ሁሌ በእናትሽ ተፈንከተሽ መጪ ደስ ይለኝ ነበር። እኔ ከዚህ በኋላ ይቅርታ አድርጉልኝና ይሄን ስራ በፍጹም አልሰራም። አልፈልግም በቃ። ቆይ መድኃኒቱን አልሰጠሽውም እንዴ? ለሰከንድ ካጠገቤ ሲለይ አይደል እንዴ የምሰጠው? እና የሆነ ምክንያት አትፈጥሪም እንዴ? እኔማ መጠጥ ስለጠጣ መተኛቱ አይቀርም ብዬ ነበረ። ለካ እሱ አይኑን ጨፍኖ እያየኝ ነበር። በነገራችን ላይ የቲና ሼባ የመጪ ረሃ ነው። ባያቅሽም ስላንቺ ነግሬዋለሁ። ምን ብለሽ? ኧረ እባክሽ እንደው አሁን እንኳን ከኛ ጋር ተመሳሳይ። የምሬን ነው ማውራችሁ። አሁንስ እናቴን አፈቀችኝ የምር። እናት ደውይላት። አሁንም አንዴ ህይወቴ ተበላሽቷል። እንደዚህ ሆኜ እናቴ ብታይኝ ትታዘበኛለች፣ ታዝንብኛለች። አልችልም። እኛ ከነሱ በመወለዳችን አናዝንም? የሁላችንም ወላጅ የሚፈልገን አይመስልሽም እንዴ? አጠገባቸው እያለን ያልፈለጉን ከጠፋን በኋላ ቢፈልጉን እንወጋለን። በሰጠን አብቃቅተን እንጠቀማለን። ይልቅ ማን ነበረ በቀደም ክልብ ውስጥ ያገኘነው? ኦ ኮርማ መኳንንት። ኮርማ ሜላት ላይ ጆፌ ሳይል አይቀርም። ቡዳ እኮ ነሽ። ይገርምሻል፣ እሱም እያለኝ ነበረ። መኳንንት ማለት እኮ ለሀገሩ አርቲስት ሁላ ቢትስ የገዛ የሚሸልም ጀግና ነው። ለሱ ቢትስ መስጠት ማለት ማስቲካ ገዝቶ እንደመስጠት ቁጠሪው። እና ቢትስ ማስቲካውን ለማግኘት የግድ ፊልም መስራት አለባችሁ እያልከን ነው? ኧረ ለዛም ቢሆን ችግር የለውም። ብቻ ካሜራው ይገኝ እንጂ ታሪኩን ለመጻፍ እኛ እንኳን አይከብደንም። ከዛ ደግሞ በነፃም ቢሆን 1-2 ማስታወቂያ ተሰሩና በቃ አለቀ። እናንተ እኮ ጉደኞች ናችሁ። ኧረ ሙደኞችም ጭምር እንዴ! እና ቾኮል እችን የመሰለች ቾኮሌት አጣጥሞ ሳይጨርስ ሜዳ ላይ ቀረ እያላችሁኝ ነው? ኧረ ለሱ አታስብ፣ ሌላ ቆንጆ ቸኮሌት ተዘጋጅታለች። አሁን ሂሳቡ በትክክል መጣ። ያምራል እንዴ አንቺ አለባብሽም እንዴ? አንዴ ሜካፕ ልጨርስና ለባብሳለሁ። በነገራችን ላይ ጋይስ አሁን ኪሳችን ሞላ እያለ ስለሆነ ሙሉ ግቢ መከራየት አለብን። ይሄ ለኛ አነሰና ነው። ምን አስጨነቀሽ? አንቺ አካፊ። ይልቅ በጣም ቆንጆ ሁኚ። የምንሄደው ተራ ሰው ጋር አይደለም፣ ብር እንዳፈር የሚበትን ቱጃር ጋር ነው። እኔ ግን ቢቀርብኝ ደስ ይለኝ ነበር። ወይ አይቀርም ሰላምዬ፣ ሰውየው በጣም ቀጠሮ አክባሪ ነው። ቆይ አንቺስ ችግርሽ ምንድነው? ሌላ የተሻለ ህይወት እየፈለግን አይደል እንዴ? ቆይ እሺ ባንክ ያለን ገንዘብ አይበቃንም? ለምን በሱ የሆነ ነገር ከፍተን አንሰራ? ውይ እውነቷን እኮ ነው። ምን እንክፈት? ለምን 3 ስፒከር ገዝተን ዘራ መድኃኒት አንሸጥም? ምን ሆነሻል ቲና? አሁን እኮ ከዘራ መድኃኒትና ካይቶ ዘራ መድኃኒት በስቷል። ስለዚህ ለምን ሌላ ነገር አንከፍት? እናንተ ልጆች ግን መቼ ነው በኔ መቀለድ የምታቆሙት? አንቺ ነሽ እንጂ ቀልዱን ጀመርሽው። ከዚህ ስራ በላይ የሚያዋጣ ስራ ኖሮ ነው እንደዛ የምትይው? ለማንኛውም እንለባብስና አሁን ወደ ቤቢያችን ጋር እኛና አንቺ ደግሞ ወደ ሴራችን አሉሽም ተሰጥቶ አፍደና እንዴት ናችሁ? አለሽ አለው። ይኸው ለእናንተ ክብር ዊስኪው ሳይከፈት ቁጭ ብለው እየጠበቃችሁ ነው። የት አለች? አባዬ እውነት አንተ ነህ? አባቴ ሞቷል አልሽ ነው እንዴ? ሰማት አይደለ? ሁሉም ሰው ሲጠይቀኝ አባቴ ሞቷል ነበር የምላቸው። ምክንያቱም አንተ ለኔ በቁም ሞታል። ከልጅነቴ ጀምሮ እናቴን ስታሰቃያት ስለማይ አንድ ቀን እንደ አባቴ አይቼ አላውቅም። በዛ ነበረ ታላቅ ወንድሜን ጋሼ እያልኩ ያደግኩት። ግን አንተ ምን አደረግ? እባክሽ በቃሽ ልጄ። ለምን ነው የሚበቃኝ? ጉድን ሰው ሁሉ ይስማል እንጂ ከገዛ ልጅ ጋር ከገዛ የልጅ ሚስት ጋር
እንደዛ በፍቅር ወንድም ጋሼ እያልኩኝ ካደግኩት ከሚስቱ ጋር ነበረ የገዛ አልጋው ላይ ተኝታ የያዘ። በቃሽ አልኩሽ እኮ። አይበቃኝም። በቃሽ አትበለኝ። አንተ ራስህ መጀመሪያ መቼ በቃና ነው? ከረፈደ ቢሆንም የደረስኩት ወንድሜ አንተ እንግደት መቋቋም አቅቶት ራሱን ሲያጠፋ እዛው ነበርኩኝ። ከተሰቀለበት አውርጄ ደረቱ ላይ ተኝቼ ነበረ የስንብት ደብዳቤውን ያነበብኩት። ያኔ ነው ከወንድሜ ጋር አንተን የሚቀበርኩ። አውቃለሁ በድዬሻለሁ ልጄ። ልጄ ነው ያልከው? ለመሆኑ ይህንን ቃል ለመጥራት ሞራሉን ከየት አገኘ እባክህ? ቢገባ ከጓደኞች ጋር ሳይሆን ያደርከው ከገዛ ልጅ ጋር ነው። እሺ ተኛው። በቃሽ ያልኩሽ እኮ በቃሽ ያልኩሽ። ለምን አትሰሚኝም? ለምን አትሰሚኝም? እያሳመምሽኝ ነው። እናቴ ሁሉ ጊዜ እንቅልፍ ይላል። ምን አለ እንዳንተ አይነት ሰው ባላወቅኩ እያለች ሌት ከቀን ነበር አልጋው ላይ ተኝታ የምታለቅሰው። ይህ የኔ ብቻ ሳይሆን የብዙዎቻችን ታሪክ ነው። ማንም ልጅ አባቱን ወይም እናቱን አይቶ ነው የሚያድገው። እኛ ግን ተወለድን እንጂ ወላጅ አልነበረንም። ገሚሱ በራሱ ስራ፣ እንደኔ አይነት አባት ደግሞ እኛ መሰሎችን ሲያሳድር ለኛ ጊዜ አልነበራቸውም። በእርግጥ እኛም ጋር ጉድለት አለ። ከነሱ ብንወጣም እነሱን መከተል አልነበረብንም። ምክንያቱም እነሱን በመከተል ያገኘነው አንድ ነገር ቢኖር ውድቀት ብቻ ነው። አሁን ሁሉም የዘራውን አጭዷል፣ እኛም ጭምር። ገበሬ ለዘንድሮ መሬቱ ፍሬ ካላፈራለት ተስፋ ሳይቆርጥ እንደገና ለከርሞ ይዘራል። ምናልባት ያን የዘራው ዘር ፍሬ ያፈራና ያምና ልፋቱ ይደርሰዋል። ከዚህ ሁሉ ስቃይ በኋላ እኔና ጓደኞቼ የሚወሰነው ይሄንን ነው። የትላንቱ ስህተታችንን ረስተን ለነገው ፍሬያችን ዛሬ ላይ አዲስ ተስፋን ለመዝራት ሶስታችንም ወደ ቤተሰቦቻችን ተመልሰን ይቅርታ ጠይቀን ህይወትን እንደገና ብለን ለመጀመር ወስነናል። ዛሬ ትላንት እንዳልሆነ ሁሉ ነገም ሌላ አዲስ ቀን ይዞ ይመጣል።